መጥታለች። እና ዛሬ እንግዳ ይዤብሽ መጥቻለሁ። ሩታ እባላለሁ። ሰላም ነው? እንዴት ነሽ? አለ እግዚአብሔር ይመስገን። አደከምኩሽ? ኧረ አልደከመኝም። አልደከመኝም። እና ዛሬ ለትልቅ ጉዳይ ፈልጌሻለሁ። በሰላም ነው? አዎ በሰላም ነው። የምታወራሽ ነገር አለ እና በስነ ስርዓት አውሪያት፣ አስጨርሻት። ሳታስጨርሻት እንዳትሄጂ አደራ ነው የምልሽ። ይሄንን እና አስጨርሻት። ያው አው ንገሪያት፣ ሁሉም ነገር ንገሪያት። ጠጋ ብለሽ አውሪ። ሰላም ችግር አለ? ከዚህ በፊት ኤፍሬም ነግሮሽ አያውቅም አይደለ? ይሄን ነግሮሽ የፈለኩት እውነቱን ለማወቅ ስለፈለኩ ነውና ይሄን ስረጭሽ እንደምትደነግጪ በጣም አውቃለሁ እና ድፍረት ሊሆንብኝ ይችላል። ይቅርታ በጣም እና አብርሽን ማውቀው ከአንቺ በፊት ነው ማውቀው ነበርና በቃ ልነግርሽ አልችልም። ስለ ባህሪውም ሊሆን ይችላል፣ ስለ ሁሉ ነገሩ ልነግርሽ እችላለሁ። አብርሽን አውቀዋለሁ፣ ብዙም ባንግባባም አውቀዋለሁ። ቢያንስ ስለ ባህሪውም ብቻ ልነግርሽ እችላለሁ እና አብርሽን ማለት አልገባኝም። ይፋብ ሰላም ነው ግን ማለት ልታወራኝ የፈለገችው ነገር ግልጽ አልሆነልኝም። ለኔ እንደነገርሽኝ እሷን ንገሪያት፣ ግልጽ አድርገሽ ንገሪያት። መንገር ያለብሽን አሁን ንገሪያት። አብርሽን በጣም ነው የምወደው፣ በጣም ነው የማፈቅረው። የምርሽ ነው? የምሬን ነው። ለኤፊም ብዙ አስረድቼዋለሁ። ማለት ይፋ የምታወራኝ ምራ ነው ነው? አዎ ቆየ እንደዚህ ካለች እና ዛሬ የመጨረሻ ውሳኔ ከአንቺ ጋር ለመወሰን ፈልጌ ነው ሁለታችሁም የጠራኋችሁ። ያኔ ቆየ ማውራት ከጀመርን ቴሌግራም ላይ ቀጥታ መስመር ላይም ደውላ ታወራኝ ነበር ማለት እሺ። ግን ታውቃለህ አይደል አንተ የኔና እሱ ያለን ነገር ለምንድን ነው ማለት ለማስረዳት እንኳን ያልሞከርከው? ነግሬያታለሁ አርታይ፣ በደንብ አድርጌ ነግሬያታለሁ ያለው ነገር ማለት በደንብ አድርጌ። ለኔ የምትነግሪኝ ምን እንዲፈጠር ነው ማለት? እኔ ያልገባኝ ነገር የኔና እሱ ነገር ታውቂዋለሽ አይደል? ሪል እንደሆነ ታውቂያለሽ አይደል? ስለዚህ ታዲያ እኔ ምን እንዳደርግልሽ ነው የምትነግሪኝ? አልገባኝም። እኔ ይሄ ነገር የቪዲዮ ይሆናል ብዬ አንድም ቀን ጠብቄ አላውቅም ነበረ። ምክንያቱም አብርሽን አውቀዋለሁ። አንድም ቀንም ቢሆን እኔና እሺ ይቅርታ፣ እኔ ማለት እኔና እሱ መሀል ያለው ምንም የቪዲዮ ነገር